እስካን እንዴት ናችሁ? ምን ላይ እየተማርሽ ነው? እንዴት ነው? አዎ የተማርኩ ነው። ኦኬ ጥያቄ ሮች ነው። ምን ተጠመሽ እንዴ? ዛሬ አይ ገና ነው። ክርስትና ልነሳ ነው። ይሄ ልነግርህ ነበር። ዋው ለመቼ ያሰባችሁ? ሰሞኑን ሰርፕራይዝ ድንገት በጣም ደስ ይላል። ወስኛለሁና ኦኬ ደስ ይላል። እኔም ደስ ብሎኛል። በጣም ደስ ይላል። ድራማው ተመቸኝ። እሺ ድራማው ተረጋጋ። እኛ ሙስሊሞች አይደለንም እና በጣም ደስ ይላል። እግዚአብሔር እንኳን መረዳሽ። በርቺ። ትምህርቶች በደንብ መማር አለብን። በደንብ መማር አለብን። በደንብ ተከታታይ ትምህርቶችን መምህር መድቤልሻለሁ። እኛ አስተምረው ያናግሩት። አዎ እያስተማሩኝ ነው። ኦኬ በርቺ። ጥያቄዎች ሲኖሩሽ እኛንም ጠይቂ እና ራቀ የልብሱን እንልክ ነበረ። ልብስ እንልክ ነበር ያለሽ ነጭ በነጭ ልብሰን ነበር እናስጠምቅሽ። እለብሳለሁ እንዴ ማኮ በጣም እንትን ነገር ነው እና አይቀርም። የዛለታ ሰርፕራይዝ ታደርጊናለሽ። መዝሙር ባይሆን እንጋብዝሻለን። የምንሻው እኔ አላስወርደም እንዲከመረብሽ። ኦኬ ጥያቄ ያለሽ አሁን? አላስወርደም እንዲከመረብሽ። ሰዓት አስገባ። ቤተክርስቲያን ጥያቄ ያለሽ? እንትና ሴና ምናሽ የላትም መሰለኝ። ኦኬ ወደ ቶፒካችን እንመለሳለን። እሺ በርቺ። ሌሎችም ለዚህ ለማምጡ እግዚአብሔር እንዲረዳችሁ ጸሎታችን ነው። ቆም ብሎ ላሰበ ሰው፣ በደንብ ላስተዋለ ሰው እስልምና ምን ያህል ተረት ተረት እንደሆነ ይረዳዋል ማለት ነው። መልካም ምን ላይ ነበርን? ሽፋ ሽፋ ይሰማ። እንኳን ደህና መጣ። እንኳን ደህና መጣ። መልካም የዛሬ ጥያቄያችን ትንሽ ድምፅን ከፍ አድርገው እስኪ። ትናንትና አስቸግሮን ነበር ያንተ ድምፅ ባልሳሳት። አይሰማም። ዛሬ ጥሩ ነው። በእኔ በደንብ ይሰማኛል። መልካም ለሜሪም የተገለጠላት አካል በምን አይነት አካል ነበር የተገለጠላት? ሰው መስሎ። ያ አካል አላህም ይመስል ቢሆንስ? አላህ ምን አይነት ነው? ክፈትላ ክርስቲያን። አቂዳህ ምንድን ነው? ዋቢያ ነህ ወይንስ ሀባሽ? አቂዳ የለኝም፣ እስላም ነኝ። መልካም አረብኛውን አድርገለት እና ወይም እሺ ቀጥል። እንትን ላይ ብትከፍተው አሪፍ ነበረ። ኦኬ ይሁን። እሺ አላህ ምን አይነት እንደሆነ እናሳየ እና የተገለጠለት አካል ለማርያም ይሄው አካል እንደሆነ እናሳየ። አንብብለት። ሱራ 19 ቁጥር 17 ላይ
አንድ ገብተን አንብበው እና እሱን መጀመሪያ ለመርየም የተገለጠላት አካል ማለት ነው ማን እንደሆነ ይናገራል። ሳይሆን አላህም እንደ አንድ ጊዜ ቆይ አንብበልና ሱረቱል መርየም ቁጥር 17 ላይ ከእርሱም መጋረጃችንን አደረገች መንፈሳችንንም ወደ እርሷ ላክን። ይሄ ከነፍ ውስጥ ያለው ኤክስ ነው፣ አረብኛው ላይ የለም። ይሄ አካል ማን እንደሆነ ልብ በሉ። ሶሪ ክርስቲያን ኢንተራፕት አደረኩ። ይሄ አካል አላህ እንደሆነ ላሳያችሁ ነው። መንፈስ የተባለው ራሱ ከአላህ ጋር ተመሳሳይ እንደሆነ በቅንፍ ነው የተላከው። ወደ ሜርየምም ማን ተልኳል? መንፈሱ ተልኳል። ያላህ መንፈስ ካላህ የሆነ ካላህ የሚገኝ አላህን ያልሆነ ግን ካላህ የሚወጣ ወደ ሜርየም የተላከው ይህ መንፈስ ከአላህ ጋር ኤግዛክትሊ ተመሳሳይ እንደሆነ እናየው። ቀጥል። እሺ ይሄ አካል እንግዲህ ወደ መርየም የተላከው አካል ማን ነው የሚለው ነው። ይሄን እዚህ ጋር ተፍሲር አልጣበራኒ ኢማም አልጣበራኒ ሱራ 19 ቁጥር 17ን ይሄን አካል ሲያብራራው ማን ይለዋል? ዊ ሴንት ቱ ሄር አወር ስፒሪት ወይም ደግሞ መንፈሳችንን ወደ እርሷ ላክን የሚለው ማለት ነው። ዛት ፒስ ኢንተርዳፖን ሄር ትንሽ ካሜራ ጥራት የለውም። አሁን ሳሪፍ አይደለ? አሁን ጥሩ ነው። ሺ ሃድ ፊኒሽድ ፐርፎርሚንግ ሪቹዋል አብሉሽን ወይም ደግሞ ውዱ ካረገች በኋላ ማለት ነው። ኢን ዘ ፎርም ኦፍ የተገለጠለት አካል ኢን ዘ ፎርም ኦፍ ኤ ያንግ ቢርድለስ ማን ዊዝ ኤ ሃንድሰም ፌስ ኤንድ ከርሊ ሄር። የተገለጠለት አካል ምንድን ነው? ያንግ ማን ነው? ወጣት ሰው፣ ፂም አልባ፣ ጸጉሩ ደግሞ ፍሪዝ የሆነ አካል ለመርየም። ይህ አካል ማን ነው? ፂም የሌለው ጸጉሩ ፍሪዝ የሆነ ቆንጅዬ የሆነ ለመርየም የተገለጠላት አካል ማን ነው? በጣም ቆንጅዬ ማን ነው? ፂም አልባ ፍሪዛም ማን ነው? እሱ ሰላም ይላሉ እኮ ማን ነው? ማን ነው? አላህ እንደሆነ ላሳየ ነው። አሁን ጎሄድ አሁን አላህ ያልኩ እኮ ቅድምም ለምሸውየው ወይት እስኪ በአረብኛ አንብብ እስኪ በእናትህ። አረብኛውን አንብብልን። አረብኛውን አድርግለት። አረብኛው ይነበብልን። ጅብሪል አላህ ስም መሳ ምናምን የሚለውን አሳየ። እኔ እኮ ቅድም ብያ ተርጉመው ክርስቲያን ተርጉመው። ይህ አካል አላህ እንደሆነ ላሳየህ እኮ ነው። መርየም ጋር መጥቶ ብልቷ ውስጥ የነፋው እሱ አላህ ጋር አንድ እንደሆነ። ኦኬ አንብበው። Messenger of God, may God bless him and grant him peace, said, I saw my Lord in the form of a beardless young man with curly hair. አምላኬን አላህን ጌታዬ አላህን በወጣት ሰው ፂም አልባ ሆኖ ፍሪዛም ጸጉር ሆኖ አይቼዋለሁ። ማንን? ጌታዬን። ሱራ 3:47 ጌታ ብላ ትለዋለች። ቃላት ረቢ ትለዋለች። እንትና ሜርየምም ለአንዱ እኔ የምልህ እኮ እንደ በየትኛው ነው ይሄ አሁን ያነበብከው ሐዲስ? የምን ሐዲስ ነው? ይሄንኛው ኢብኑ ተይሚያ በያን አልተልቢስ ቮሊዩም 7 ፔጅ 200 ኢብኑ ተይሚያ ሼክ አልኢስላም ሼክ አልኢስላም የሙስሊሞች እኮ ሐዲሱ ይኸው አንብበው። ሐዲሱን አንብብ። ቴኖፍ ናሬሽኑን አንብብ። ቆይ እኮ ግሬዱን አሳየው። ቀጥል አንብብ። እንትን ሂድ ቴኖፍ ናሬሽኑን አሳየው። ማን የተረከው? ሰመሪ ኦፍ ዘ ሐዲስ ስኮላርስ ሩሊንግ ኦተንቲክ ዊዝ ቼን ኦፍ ትራንስሚሽን ምንድን ነው? ትሬሴብል ባክ ቱ ዘ ፕሮፌት ነብይን የተናገረው ሐዲሱ ምንድን ነው? ኦተንቲክ ነው፣ እስከ ነብይህ የሚደርስ ነው። ከዛስ ምን ይላል? አዳምጥ። ማንም ምናምን ይለኛል እንደ አዳምጥ። ማታውቅ ከሆነ ላስተምርህ። አንድ ሐዲስ የሚባለው ምንድን ነው? እስናድ ሲኖረው ነው፣ ቼን ኦፍ ናሬሽን ሲኖረው ነው። አንድ ሐዲስ ታማኝ ነው፣ ኦቴንቲክ ነው፣ ዳኢፍ ነው፣ ሐሰን ነው ተብሎ የሚነገረው በምኑ ነው?
ቼን ኦፍ ናሬሽኑ ከዛ በኋላ እነኛ ሰዎች ያስተላለፉት ታማኝ ናቸው አይደሉም ተብሎ ነው። አንድ ሐዲስ ታማኝ ነው አይደለም የሚባለው ማለት ነው። ከዛ ግሬድ ይሰጠዋል። በግሬዱ ነው። ስለዚህ ምንድን ነው ይለናል ሐዲሱ? አዳምጥ። ስለዚህ እሱን ሳተና ማን ነው አልጠየቅኩም እኮ ማን ነው ሰሂህ ነው ወዳጄ? ነብይ ነው ነብይ ሰሂህ ሲባል ማንና ማን የተረጎመው ነው? አይልም እኮ ሲማ ነብይህ ሰሂህ ነው ያለው ማን ነው? ጥያቄ ስትጠየቅ ደግሞ ከላይ ታወርዳለህ። አውቃለሁ እኮ ማን ነው ሰሂህ ነው ያለው ማን ነው ነው? አንብብሽ ሰሂህ ማለት እኮ ቡኻሪና ሙስሊም ነው። አረብኛ አድርገው። ስለዚህ ሰሂህ ማለት እነማን ናቸው ነው? ዘጋቢዎች እነማን ናቸው? አትንጫጫ፣ ቆይ አትንጫጫ፣ ተረጋጋ። ማታ ከሆነ ዘጋቢዎቹን አረብኛውን አድርግለት። አረብኛ አብዱል ከሪም ስለሚችል አረብኛውን አንብብና ተርጉመለት። ሽፋ ስለማታቅ ዝም በል። ትርጉሙን አልፈለኩም። ሽፋ ዝም በል። ሐዲሱ ይነበብ። እንዳታወራኝ ሚውት እንዳታረገኝ። ማን ነው ያልኩት? የየትኛው ሐዲስ ነው? ብዙ ሐዲስ አለ። ሰሂህ ሙስሊም አለ፣ ቡኻሪ አለ፣ ጀነት ትርሚዚ አለ። በየትኛው ሐዲስ ነው ደግሞ ማን ነው ሰሂህ ያለው? አንብብ ትላለህ። የምታውቀው ነገር የለም እኮ ገና። ሐዲስ የሚባለው በምንድን ነው? እሱ በቼን ኦፍ ናሬሽኑ ነው እንጂ ቡሃሪ ላይ ወይንም ደግሞ ሙስሊም ላይ ሐዲሳቱ ባይዞ በጣም ብዙ ሐዲሶች ነው ያሉት። ኪታቦች ላይ ያሉት ሐዲስ ተብለው የሚጠሩት በምንድን ነው የሚለዩት? እነሱ አዳምጥ፣ ሰኖፍ ሙታ ተረጋጋና ናና ያስተምረህ አልኩህ። አንድ ሐዲስ ኪታብም ላይ ሆነ ቡሃሪ ላይም ሆነ ወይንም ደግሞ ኢብን መጃም ላይ ሆነ አናሳይ ላይም ሆነ ቡሃሪ እና ሙስሊም ደሞስት ኦተንቲክ ይባላሉ። ከቁርአን ቀጥሎ ቡሃሪ ደሞስት ኦተንቲክ ተብሎ ይታመናል። ከዛ ሳሂህ ሙስሊም፣ ከዛ በኋላ ሌሎቹም እንደዛው እያሉ ይቀጥላሉ። እጅግ ብዙ ሐዲሳቶች መጽሐፍቶች አሉ። ልክ እንደ ቡሃሪ ያሉ መጽሐፍቶች ብዙ አሉ። ከዛ እነኛ ግን በምንድን ነው እሱ የሚለኩት? የያዙት ሐዲሳቸው ውስጡ ግሬዱ ምንድን ነው ተብሎ የሚታየው። ግሬዱ ሳሂህ ነው ወይንስ ዳኢፍ ነው፣ ሐሰን ነው ወይንስ መዑዱ ነው ተብሎ የሚታየው እንጂ በዛ ነው የሚታየው ማለት ነው። ያስተላለፉት አካላት እነማን ናቸው የሚለው ነው የሚታየው። አሁን ማን ናቸው ያስተላለፉት? አንብበው እና ተርጉምላቸው ማን እንደሆኑ። እነ ኢክርማን ታገኛቸዋለህ፣ እነ ኢብን አባስን ታገኛቸዋለህ። ቀጥል፣ አንብበው እስቲ። ወደዚህ ቀረባ አድርግልኝ። ድምፅህን ከፍ አድርግና አንብበው እየተረጎም ክልል። መጀመሪያ እንትኑን ራዊውን ላግኛ። ማን ነው? ከመጀመሪያ ጀምረህ እያነበብክ አብረን ፎሎ አፕ እንድናደርግ እኮ ነው። አሁን ማንበቡ እኮ አንተ ካነበብክልን እኮ አይቃረንም። ይቃረናል እኮ አይደለም። አንተ በእንግሊዝኛ ዋሸከን ያልኩን አይደለም። ኖ አረብኛውን አንብበህልን እንድተረጉምልን እንፈልጋለን እኛ። ኦዲየንሱ አላህ ምን አይነት እንደሆነ በአረብኛ አንብበህላቸው ከዛ በኋላ እንድሞግተን እንፈልጋለን። እኔ እንድሞግተን ይፈልጋለሁ። አንብበው አረብኛውን። ከዛ ይሄንን ሐዲስ ያስተላለፉት ደግሞ ምን አይነት ሰዎች እንደሆኑ በዛው አረብኛውን አንብበህ ትተረጉምላቸዋለን። አንብብና ተርጉመልን። እንትኑን ንገረኝ። ከዚህ ምንም አልነበባለኝ። አንብበው ይታያል። የዚህን ያህል ይሸማቀቃሉ። አያችሁ፣ ማያውቁት ሲሆን ምክንያቱም እስከዛሬ ነግረዋቸው አያውቁም። አንድ ኡስታዝ ብቻ ነው ከዚህ በፊት እዚህ አንድ ውር የሚል ቲክቶክ ላይ ንጽጽር የሚሰራ ለመመለስ የሞከረው ይሄንን። እሱም ቴሌግራም ላይ ነው ለመመለስ የሞከረው። ሸምክኮት ቴሌግራም ላይ ብቻ ነው ለመመለስ የሞከረው። ከዛ ወዲያ ጸጥ ነው ያሏት። ምላሽ እንኳን መስጠት አልቻሉም ማለት ነው። ምክንያቱም ለምን ለዘመናት እኛ ላይ ቀጥፈው ነበረ። ይሄ መረጃ ሲወጣባቸው እንዳይጥሉት፣ ያኛውም በቃ እንዳይጥለው ያስተላለፉት አዲሱን እነ ኢክረማ፣ እነ ሙጃሂድ፣ እነ ኢብን አባስ ናቸው። ሰሃባዎቹ ናቸው እንዳለ። ምንድነው ላም እሳት ወለደች ይባላል። እና እንዳለ ሰው እሳት ነው። እንዳቶ ልጅ ሆነባት የሚባል ነገር አለ። እና ይህንን ፍሪዛም ፂም አልባውን ወጣት ለምን ታመልካላችሁ? ይሄ ፍሪዛሙ ፂም አልባውን ወጣት ደግሞ እዚህ ጋር በህልሜ ነው አየሁት የሚለው። አንብብና ተርጉም። ወይው ፈጣሪን አየሁት ይላል። እሺ
ጃድ ማለት የተጠቀለለ ነገር ማለት ነው። ትንሽ ቀረባ። ጃድ ማለት ፍሪዝ ማለት ነው። ፍሪዘም ማለት ነው። አየሁት እኮ ነው የሚለው እዚህ ጋር በህልሜ እኮ ነው ያየሁት። ነቢዩ ነው ያዩት፣ ሰሃቦች ነው ያዩት፣ ታቢዒዎች ነው ያዩት። ከላይ ጀምር አንብብ። ከላይ ያለው ነው ያለ አይደል? በህልሜ ነው ያየሁት ያለው። ከላይ አንብብ። ያው አንብብ። ፈጣሪን በወጣት በሆነ መልኩ አየው። ቃለ ረሱሉላህ ማን ነው እሱ? ረሱል ማን ነው? ነቢዩ ናቸው። ግን ይሄም ማን ነው ያወራው? ቀጥል፣ አንብበው። አንብብ እና ተርጉመው። አረብኛውን አንብብና መስራት ተርጉመው። ማንበቡ ችግር የለውም። አዎ አነበዋለሁ። እሱ አንብብና ተርጉመው። ሰለም ነቢያችን አሉ ይላል። እኔ ግን እዚህ ጋር ሳነብ ይሄ እስልምና ነው ያለው ነቢዩ ነው ያሉትን ማስረጃ ታመጥልኛለህ። ግን እኔ አነበዋለሁ። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢያችን አሉ ራአይቱ ረቢ ፈጣሪን አየው ቢሱረቲ ሻቢን በወጣት መልክ አለ። አምረደ ያቺ ነገር አምረደ አረብኛዋን ትላለች። በወጣት መልክ ጺም አልባ ሆኖ ቀጥል። በአረንጓዴ ስፍራ ውስጥ ይላል። በአረንጓዴ ስፍራ ላይ ምንም አረንጓዴ ሜዳ ላይ ማንን? አላህን ጺም አልባ ሆኖ ፍሪዛም ጸጉር ሆኖ አየሁት። ወጣት ሰው ሆኖ ወንድ ልጅ ማለት ነው። አሁን ያህል እውነተኛ ነው። ከዛ አንብበው። ቀጥሎ ያለውን አንብብ። ቀጥሎ ያለውን አንብብ። እውነተኛ ነው አይደለም የሚለውን አንብበው። እሺ አራዊ ያወራው ሰውዬ አብዱላህ ብን አባስ ነው። የአብዱላህ ብን አባስ ግን ሳባ ነበር እንዴ? መጀመሪያ ላይ ሳባ አይደለም። የነብይህ ያጎት ልጅ ነው። በብቸኛነት ቁርአንን በዋናነት ነብይህ እጁን ጭኖ ጭንቅላቱ ላይ በብቸኝነት ቁርአንን ከሱ ተማሩ ያስተላለፈ እንትን ያለ ነው። ኢብን አባስን እንኳን አታውቅም? ሀዲሳቶችን በብዛት ያስተላለፈው ከነዛ ውስጥ አንዱ ኢብን አባስ ነው። እንደና ኢክራማና አሻ ባይሆንም ኢብን አባስ በብዛት ያስተላለፈ ነው። የነብይህ ያጎት ልጅ ነው። ሳባ አይደለም እንበለው። ጭንቅላቱ ላይ ጭኖ እጁን ጸሎት ያደረገበት ሰው ነው። ሰሃባ ሳይሆን ከሰሃባም በላይ የነብይ አጎት ልጅ ኢብን አባስ ነው። ኢብን አባስን አታውቅም? እና ኢክራማ እንኳን ታምነዋል። ለነብዩ ውሃ ሽንት ቤት ሲሄድ ውሃ ዘው በመዞር ነው የሚታወቁት። ሀዲሳቶችን በዚ በጣም ብዙ በማስተላለፍ ኢክሪማ ነው እና ውሃ ነበር የሚዞረው ነብዩ ሽንት ቤት ሲገባ ማለት ነው። ኢብን አባስ ግን የነብዩ አጎት ልጅ ነው እና በጣም የመሰከረለት ጸሎትም ያደረገለት ነው። ኦራይት። ስለዚህ አላህ ምን አይነት ነው አለን? ጺም አልባ ፍሪዛም ወንድ ወጣት ሆኖ አይቼዋለሁ አለ። ለመሬም የተገለጠላትን ደግሞ ጠላላኒ ሲገልጸው ምን ይለዋል? ሱራ 3 ጌታዬን አየሁት ነው የሚለው አይደለም? ጌታ ብላ ትጠራዋለች እንትናል ሱራ 3:47 ላይ አንዴ ክፈትልኝ። መሬም የተገለጠላትን አካላት ጌታ ብላ ትጠራዋለች። ቅድም አብዱልከሪምን ጠይቄው ጌታ የሚባለው ማን ነው ስለው አላህ ብቻ ነው ብሎ ነበረ። ጌታዬ ሆይ ብላ ትለዋለች። ወደ እሷ የመጣውን አካል ጌታዬ ሆይ ሰው ያልነካኝ ሲሆን ለእኔ እንዴት ልጅ ይኖረኛል ትለዋለች። አሁን ወደ ተፍሲሩ ሂድ። የቀደሙ ላይ ይሄ የመጣላትና ልጅ ልሰጥሽ ነው የመጣሁት ሲላት ከዛ እሷም ጌታዬ ሆይ ልጅ ሰው ሳይነካኝ እንዴት ልጅ ይኖረኛል ያለችው አካል ምን አይነት ነው ይለናል? ወጣት ጺም አልባ ፍሪዛም ወንድ ነው። ጋይር ክርስቲያን ቦ ያ ይህ እንግዲህ ሱራ 19 ቁጥር 17 ላይ ቅድም ያሳየኋችሁ መንፈሳችን ላክን የሚለው ማለት ነው። እሱ በምን አይነት ሆኖ ነው የመጣላት? ኢን ዘ ፎርም ኦፍ ያንግ ወጣት ሰው ቢርድ ለስማን ጺም አልባ ዊዝ ሃንድሰም ፌስ ቆንጅዬ አላ ቆንጆ ነው ቆንጆችን ይወዳል የሚል ስም አላወራላችሁ። ቆንጅዬ ሰው እና ደግሞ ጸጉሩ የተጠቀለለ ወይም ደግሞ ከርሊ ሄር እንደዚህ ሆኖ ለመርየም መጥቶላታል። ይህ አካል ደግሞ ማነው?
የአካል ማን ነው? አላህ ነው ማለት ነው። ተመሳሳይ አንድ አዲስ ድገመው። ሱናን ኢብን መጃህ ላይ ነው የሚገኘው። ሶሪ ረሳሁት። አላህ በቆንጅዬ ሼፕ መጥቶ መሐመድን የሚነካካበት ሞስት ቢዩቲፉል አፒራንስ የሚል ታስታውሰዋለህ? ነው ቼክ ላድርግልህ። ጋር አንብበው። የቆንጅዬው አካል ፂም የሌለው ፍሪዛሙ ሞስት ቢዩቲፉል የተባለው አንብበው። ማይ ሎርድ ኢን ዘ ሞስት ቢዩቲፉል ፎርም ሙሐመድ እንደተናገረው ጌታዬን በጣም ቆንጅዬ ሆኖ አየሁት። ኤንድ ሂ ሴድ እሱም እንደ ዋት ዱ ዘ ኤንጅልስ ኒር ማይ ፕሪሰንስ ዲስፒት አባውት አጠገብ ያሉት መላእክት ስለምንድን ነው የሚከራከሩት ብሎ ጠየቀኝ አለ። አይ ሪፕሌድ ዞኖስ ዘ ቤስት አንተ ታውቃለህ አላህ ሆይ ብሎ ዘን ሂ ፕሌስድ the palm of his hand between my shoulder ከዛ በኋላ እጁን ትከሻዬ ላይ ከተተብኝ and I felt the coolness of it between my nipples በጡቶቼ መካከልም የእጁን ቅዝቃዜ ፊል አደረግኩት ወይም ደግሞ ተሰማኝ። በጣም ቆንጆ የሆኑ የተገለጠለት አላህ ማለት ነው ለሙሐመድ። ኦኬ ወደዛኛው ተመለስ። ስለዚህ ይህ ሩል ቅዱስ የተባለው ሱራ 19 ላይ ለሜርያም የተገለጠላት ፂም አልባ ፍሪዛም ጸጉር ወንድ የሆነው አይ ቲንክ የቁርጡቢን ታስታውሳለህ? የትኛው እንደሆነ አላስታውስም። 66:12 ነው እንደ ሲፈስር ብልቷን እንትን ስሜቷን ለማምጣት ነው የነፋንበት ብሎ የሚለው ከዛ ፓርሻሊ ደግሞ እንትን ነው ኢቨን እዛ ስንተው በቃ እሺ እሱን ለጊዜው እንትኑን እንተውና በነዚ አይነት መልኩ እንዳስወለዳት ብሎ ያስቀምጠዋል። ይሄ ወንድ ላጤ የሆነው እንትን ማለት ሚስት ያሌለው ባይዘ ቁርአንም ደግሞ ሱራ 6:101 ላይ አላህ ራሱ ምን ይላል? ልጅ አለው ብለው ሲያሙት ምን አለ? ለእኔ ሚስት የሌለኝ ሲሆን እንዴት ልጅ ይኖረኛል? ቁርአኑ ራሱ በግልጽ አላህ ወንድ እንደሆነ የሚጠቁም ነው ማለት ነው። ልጅ አለ ሲባል ኖ ሚስት የለኝም፣ ሚስት ሳይኖረኝ ደግሞ እንዴት ልጅ ይኖረኛል ብሎ ክሌም ያደርጋል። ይህንን መሰረት አድርገው እንደውም ሴጣኖች ይራባሉ ይልና በምን ያስቀምጣል? ሱራ 18:50 ሲፈስሩ አንደኛው ታፋቸው ላይ ሴጣን ምን አለበት? ኢብሊስ የወንድ ብልት፣ አንደኛው ታፋ ላይ ደግሞ የሴት ብልት አለው። ራሱን በራሱ ወይን እንትን አድርጎ ነው ሊዋለድ የሚችለው ኢብሊስ ብለው ያስቀምጣሉ። ሚስት ከሌለው ኢብሊስ እንዴት ሊራባ ቻለ? አለ ሚስት መራባት ስለማይችል ብለው ያስቀምጣሉ። ከአላህ ጋር አገናኝቶት ማለት ነው። አላህ ግን ሁለቱ ታፋው ላይ እንደዚህ አይነት ነገር ከሌለ ልክ ሱራ 6:101 ላይ እንደሚናገረው ክሌም እንደሚያደርገው ሚስት ሳይኖረኝ ልጅ እንዴት ይኖረኛል ብሎ ያስቀምጠዋል ማለት ነው። ነገር ግን ወደ ሩል ቅዱስ ስንመለስ ጌታዬ ብላ ብትጠራው በበሉ ሜርያም ጌታ ብላ የምትጠራው ሱራ 3:47 ላይ ጌታ ብላ የጠራችሁ ሱራ 19:17-19 ወደ ሜርያም የመጣው ሩል ቅዱስ የተባለው ወይም መንፈስ ቅዱስ የተባለው ጠበራኒ ምን ብሎ ነው ያስቀመጣልን? ይህ ሲገለጥላት በምን አይነት ሁኔታ ነው አለ? ፂም አልባ ወንድ ልጅ ጸጉሩ የተፈረዘ በጣም ቆንጅዬ ነው አለ። በጣም ቆንጅዬ ነው። ሙሐመድ ደግሞ ምን አለ? ሰለላት ይላል እኮ ሲጀመር ሙሐመድ ደግሞ ምን ይለናል? ጌታዬ ቆንጅዬ አየሁታል። አንዴ ሚዩት። ጌታዬ በምን አይነት ሁኔታ ነው ያየሁት አለ? በጣም ቆንጅዬ ፍሪዛም ፂም አልባ ወንድ ሆኖ በአረንጓዴ ቦታ ላይ። ወይ ስለ እሱ ላስረዳ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስላሉበት ሀዲስ የምጠይቁት ጌታዬ ጢም በሌለው ወጣት አምሳል አየሁት ባሉት የለ እና በግልጽ ልንገርህ እንግዲህ ይህ ሀዲስ በሙስሊሞች ዘንዳ በጣም ትክክለኛ በሆኑት የሀዲስ ኪታቦች ውስጥ የለም። ማስረጃ አምጣና ሳየኝ። አብዛኞቹ ይላል አሁን ምንም የሚያውቀው ነገር የለም። ባይዘ እንዲህ ጠፍጥፌ እንሰራለኝ። አብዛኞቹ አልክ አይደለ? ከፍ ላድርገው። አሁን አብዛኞቹ ብሎናል እንዳነበበው ነው። አሁን ሳዋርደው
አሁን ሳዋርደው በደቂቃ ውስጥ አብዛኞቹ ላስረዳም እንዳነበበ ሆኖ ከዚህ በፊት እንደማያውቀው ሆኗል። አሁን እንዳነበበ መረጃ እንዳገኘ ሆኖ ነው እያወራ ያለው። መረጃ ክፈት እለዋለሁ፣ ልብ በሉ አይከፍትም። ምክንያቱም ማምጣት እንደማይችል ስለማቅ ማለት ነው። መረጃውን ክፈትና ይህንን አዲስ እከሌ የሚባለው ይህንን ቼን ኦፍ ናሬሽን ውስጥ ዳኢፍ ነው፣ እከሌ የሚባለው ዘጋቢ ታማኝ አይደለም ብለው ሙፈሲሮች ያስቀመጡትን አስቀምጠው ስ የትኛውን አዲስ ቀጥል ክፈተው። ካሜራ ክፈትና ዋርደኝ ስ 1700 ሰው ውስጥ ቀጥል። ማይኮ አንተ ነው። ቅጥፈት አይመቸኝም፣ ውሸት አይመቸኝም። ቀጥል። ካሜራን ክፈተው። የሆነ ዝም ብሎ ሰርች አድርገው እንትን በማምጣት አይደለም የሆነው። ክፈትና ቼኖ አስተላላፊ ውስጥ ከዛ ውስጥ ታማኝ ያልሆነው ሰውዬ ውሸት የሆነበትን ዳኢፍ የሆነበትን ማስረጃ አንጣልኝ እስኪ። አንተ ሳሂህ የሆነበትን ማስረጃ ታመጣለህ? እኔ በሚገባ አመጣለሁ። እኛ ሳየው እኮ ነኝ። ምክንያቱም ሳሂህ ተብሎ ተቀምጧል። ኦተንቲክ ተተባለ ሳሂህ ማለት ነው። እኔ ኦተንቲክ መሆኑን የራስ ከሻሜላ ላይ ያሳያለሁኝ፣ ከእስላም ዌብ ላይ ያሳያለሁኝ፣ ከተለያዩ እንትኖች ላይ ይሄ ሀዲስ እንደገና እነ ኢብን አባስ ምን አይነት ሰዎች እነ ኢክሪማ ምን አይነት እንደሆኑ ምን ያህል ታማኝ እንደሆኑ አምጥቻ ያሳያለሁ እነሱን። አንተ ግን አምጣና አሁን ዳኢፍ የሆነበትን አሳየኝ። ቀጥል። በመጀመሪያ ደረጃ ግሬድ ተሰጥቶት ተቀምጧል። ስኮላሮች አልባሀቂ ታማኝ አይደለማ? ታማኝ አይደለማ? ታማኝ ነው እንጂ አልበይሀቂ እኮ ታማኝ አይደለም። ታማኝ ታዲያ ለምን ጠቀስከው? እሱን አልባሀቂ ለምሳሌ ለምን ጠቀስከው? ዳይፍ ያሉት ናቸው። አልኢማሙ ዛሀቢን ታውቃቸዋለህ? ኦኬ እሺ፣ ክፈተዋለህ። ክፈተው። እሺ ክፈተው። አንተ ራሲ ደሰርች እንደምታረግ እኮ ነው። ክፈተው። አንተ የከፈትከውን ቦታ እኮ ስለማውቀው ነው። እኔ የጠቀስኩት ቦታ የቱ ጋር ነው? አንተ የከፈትከው ምንድን ነው? ስለማውቀው ነው። ኦተንቲክ እንዳሉት ደግሞ አልባሀቂ ራሱ ኦተንቲክ ያለበትን ደግሞ ያመጣልሃለሁ። አልባሀቂ ዳኢፍ ያለው ይህን አይደለም። ክፈተው። ሀዲሱ የነሱን ሀዲስ በእጄ የለኝም፣ ግን ዳዊት እንዳሉት አውቃለሁ። አታውቅም። ሳታውቅ አታውራ። ምልህ ለዛ ነው ሳታውቅ አታውራ። ሀዲሱ ሳሂህ እንደሆነ ክርስቲያን ቀጥል እናሳየው። እስልምና ለውሸት አይቆምም። አንዴ በሉ እስኪ ኮመንት ይሰማችኋል። እስልምና ያለ ውሸት ማይቆም ሃይማኖት ነው። መረጃ እንዳለው ሆነ አንተ የምትለውን እኔ በደንብ ስለማውቀው ማለት ነው። ይህንን ሀዲስ ማንኛውም ዳኢፍ ሊለው አይችልም። ዳኢፍ የሆነበት ምክንያት ደግሞ ምንድን ነው? እሱ አስተላላፊዎቹ ሰዎቹን አሳያለሁ። ቀጣይ ሀዲሱ ምንድን ነው? እሱ ነብዩ ድረስ የሚሄድ ስለሆነ እንደው ሰሃቦቹ ጋር እንኳን ቢቆም ትንሽ እንትን ይሉ ነበር። ዳይፍ ማድረግ ሜቢ እንደምንም ተንገራግደው ዳይፍ ያደርጉት ነበረ። ነገር ግን ትሬሴብል ባክ ቱ የፕሮፌት ሰሃቦቹ ጋር ለሚቆመው ታቢያኖቹ ጋር ለሚቆመው ነብዩ ነው የተናገረው። ነብዩ ላይ ነው። ነብዩ ላይ ከሆነ ደግሞ ምንም ማድረግ አይችሉም። በቃ ምንም አማራጭ የላቸውም። አሁን ወደ ታች ሰዎቹ ጋር ሄድልኝ። ምንድን ነው የሚለው? ትሬሴብል አድርጎታል። ከዛስ ሰዎቹ ዲናየብል የሚሆኑ አይደሉም። እንትኑ ላይ ሄድ። እነኚህ ቼን ኦፍ እነ ቀታዳ ናቸው። ቀታዳ ማለት ሰሃባ የነበረ ነው። ቀታዳን ኢክሪማ ማለት ሰሃባ ነው። ኢብን አባስ የነቢዩ አጎት ሰው ነው። ዳኢፍ ሊደረግ የሚችል አዲስ አይደለም። ኢክሪማ በጣም ብዙ ሀዲሳቶች ከስተላለፉ ውስጥ ኢክሪማ ነው። አንድ ዳኢፍ የተደረገበትን አታመጣም። ቤሱ አንድ ማለት ነው። ዳኢፍ የሚደረግ አዲስ ስላልሆነ ምንም ልታመጣበት ስለማችን፣ ለዛ ነው ትሬሴብል ነው። ማን ድረስ? ነብዩ ድረስ። እስልምና ያለ ውሸት ይቆማል ወገን? በፍጹም እስልምና ያለ ውሸት የሚቆም ሃይማኖት አይደለም። በማጭበርበር ማቁትን በመሸወድ በአረብኛ ውስጥ ተጠቅልሎ ያለ ሃይማኖት ነው። ይመር አይ ቲንክ ክርስቲያን ይመስለኛል። ክርስቲያን ነህ? መልካምሽ። ያው እስከ ዛሬ አድናቂ ነበርኩኝ ከስር እየተማርኩ፣ ዛሬ ደግሞ ወደ አድናቂነት ልመጣ ገስ ላይ ቁጭ ብያለሁ።
አልባኒ ታውቀዋለህ? እሺ እንዴት ነው? ከድር እንዴት ነው? ሰላም ነው? እንዴት ናችሁ? ሀሳባችሁን ጨርሱ። አማናችሁ ጠፍተሃል። አልተጠመቅኩም ትለኝና ያው በኩርኩም ነው መደ አልተጠመቅም በኋላ እኮ ነው እናንተ ጠፍታችሁ የት ሄጄ ነው? ኧረ ተው ተጠመቅ በቃ እሺ ኩርኩሜን ልቀበል። እኔ የነበረብኝን ነገር ያን ያልነገርኳችሁ እና ማንም ኮንታክት የሚያደርገኝ ሰው አጥቼ አይደለ እስከ ዛሬ ስልኬን አስቀመጥኩ። እኔ ምን ላድርግ ከዚህ በላይ? ሶስት አውራኝሽ ቴክስት ላክልኝ። እሺ አውራኝና ሰው ሰጣለኝ። እሺ መልካም ሳሊም፣ እንኳን ደህና መጣህ። ሁሉ ሰላም ነው? እንዴት ነው? አለን። የአሁኑ ሀዲስ ማን ነው የጻፈው? እብን አባስ አልወጣኝም። ሀዲስ ጽፏል እንዴ? ሀዲስ ነብይ ሀዲስ እንዳትጽፉ ብሏል። ባይዞ ቆጣ ቃል የለም አንድም ማለት ነው። ምን አለ መሰለህ፣ አንድ እብን አባስ አንድም የጻፉት ሀዲስ የለም። መች ወጣኝ? እኔ ጻፈ አንተ እኮ ነው ያልከው እኮ ኖ የነገርኩህ እያየሁኝ ነበር የሰማሁኝም ነበረ። ሲጀመር አትንጣጣ። እኔ ባዶ ሸክላ የሰማሁኝ ነበረ እያየሁም። አትንጣጣ። ተረጋጋ። ማውራት ጥሩ አይደለም። ትክክለኛ መረጃ አዲስ የተጻፈው ነብይ ከሞተ ከ250 ዓመት በኋላ ነው። ነብይ አንድ አባ የምታወጣው ነገር የለም ነው። የምን አይነት ሱፒድ ነው? እናታቸው ደግሞ ተረጋጋ። እውቀት አይሆንም፣ ስድብ እውቀት አይሆንም። ለማንኛውም ማለት ነው ኢብን አባስ ጻፈ። እኔ አላልኩም። እየሰማሁት ነው የምታወራው ነገር ሁሉ እየሰማሁት እና ጻፈ ይለያያል። ወዳጃችን በነብይህ ጊዜ አንድ አዲስ አልተጻፈም። ኢብን አባስ ደግሞ የነብይ አጎት ልጅ በነብይ ጊዜ የነበረ ሰው ነው። ነብይ ሲሞት ጎረምሳ ነበረ። ሀዲሱን አውጥቼ ላሳይህ። ነብይ ሲሞት ተገርዣለሁ። የምንገረዘው በዛ ዘመን ደግሞ 15 ዓመት አካባቢ ሲሞላን ነው ብሎ አሁን ምን ያስነበብከ ነበረ? እያየው ስለሆነ እኮ ነው። ምን ያስነበብከ ነበረ? እያየው እኮ ነው። አቦ እንግዲህ የእስልምና ጭንቅላት ታዘቡ በዚህ ልጅ። ኖ አንድ ችል መረጃ አታመጣም። ስለ እውነት ነው የምነግርህ። በውሸት በእናት ተረጋጋ። ቆይ እነ ኢክርማ እነ ቃታዳ ተረጋጋ። በእናት ዘሞስት ስቱፒድ አቱን ተረጋጋ። አዳምጠኝ። ቀታዳ ማን ያስተላለፈው ብሎ ጠየቀኝ። ውሸት አይጠቅምም፣ እውነት ነው የሚያወጣ አባ። እሺ ከማስወርድ አትረጋጋም? ቅድሚያ ሰው ይታዘባል። መረጋጋት ማለት የውሸት ነገር ሊቀበል አልችልም። ምን ይገባ? እሺ ከስሩ ነው። እብን አባስ ምን እያደረገ ነው? ስቱፒድ ናቸው ሆናችሁ። ለዚህ ነው እኮ ጭንቅላታችሁን በጣም ነው ምንቀው፣ በጣም ማለት ነው። ምክንያቱም ዘሞስት ኢዴት ናችሁ። ምን እንዳወራን ቅድሚያ ተረዳና ና። ኢብን አባስ ነው ሀዲስ የጻፉ የሀዲሶች ጸሐፊ ኢብን አባስ ነው ብዬ አይደለም የተናገርኩት። ዳኢፍ ሊያደርጉት አይችሉም። ምክንያቱም ቼን ኦፍ ናሬሽኑን ሀዲሱን ያስተላለፉት ሰሃባዎች ናቸው። ኢብን አባስ ማን ነው ብሎ እንደውም አብዱልከሪም ራሱ አያውቀውም። የነብይህ ያጎት ልጅ ነው። በነብይህ ጊዜ የነበረ ነው። ነብይህ ጸሎት ያደረገለት ነው ብዬ ነው የነገርኩት። ኢክርማ ብዙ ሀዲሳት ያስተላለፈ ነው፣ ሰሃባ ነው ብዬ ነው እንትን ያልኩት። ቅድሚያ ተረጋጋና አድምጠህና እኔን ለመሞገስ ስትገባ። ምክንያቱም እንደ በቀቀን የሰጧችሁን ዝም ብላ አስተጋብተህ ለመሮጥ አይደለም። ተማሩ፣ እወቁ። ድንቁርና ጣራ ጭንቅላታችሁ ላይ ጣራ ይገንባ፣ ቤት አይስራባችሁ። በዚህ ድንቁርና ውስጥ ተቀምጣችሁ እኛና ቻሌንጅ እንዴት ነው የምታደርጉት? ተሽውድ ታጁዲን ነው ታጁዲን የመሲሁ ክርስቲያን ነሻ? ታጁዲን ክርስቲያን ቀጥል አውራ። ኦኬ እሺ። ያ እንግዲህ እንግዲህ እንዳሳየናችሁ ነው። ሩሃል ቅዱስ ማን ነው ለሚለው ባጭሩ መልስ የለውም። ቁርአን ላይ ሩሃል ቅዱስ ማን ነው ተብለው ሙስሊሞች እስካሁን ጠይቀናቸዋል። ምንድነው የሚሉት? ጅብሪል ነው። ነገር ግን አንድ ማስረጃ የለም ሩሃል ቅዱስ ጅብሪል ነው የሚል ማለት ነው። ሱራ 17 ቁጥር 85 ላይ ሙሐመድ ራሱ ሩሃል ቅዱስ ምንድን ነው ብለው ጠይቀውት 15 ቀን ሙሉ ተደብቆ አላቅም ነው ያለው። በ15ኛው ቀን ወጥቶ
አላህ ብቻ ነው የሚያውቀው ብሎ ነው የመለሰው። ስለዚህ በሱራ 19 ቁጥር 17 ላይ ደግሞ ያ ሩህ የተባለው መንፈስ የተባለው ምንድነው ብለን አሳይተናል። የአላህን ባህሪ የአላህን አትሪቢዩት የያዘ ቆንጆ ተብሎ የተገለጠ ጎረምሳ ወንድ ልጅ እንዲሁም ደግሞ ጸጉረ ፍሪዝ ተብሎ ተገልጧል። እሱን ደግሞ ሙሐመድ ጌታዬን አየሁት ብሎ የገለጸውን አንድ አይነት አገላለጽ እንደሆነ አሳይተናል ማለት ነው። እሺ ሰው ብንቀበል ይሻላል። አይ ቲንክ ታጁዲን ይሰማሃል? ታጁዲን አለ? አይ ቲንክ ሪፖርት እያደረገን እንዳይሆን ወርታች ትወርዳለህ። ታጁዲን አይሰማም? ታጁዲን ወንድማችን ይሰማሃል? ታጁዲን ታጁዲን ኦኬ። ሩሁል ቁዱስ Who is Ruhul Qudus? Tajuddin. No pause. Pause ከሆንክ ትወጣለህ። ሰላም ብያለሁ። ሰላም እኔ ልነጋገር አይደለም የገባሁት፣ ግን እንደዚህ ከመናገራችሁ ለምን ኡስታዝ ጋር ገብታችሁ ለምን አትነጋገሩም ለማለት ነው። ምክንያቱም እኔ ብዙ እውቀት የለኝም፣ ለዛ ነው። ለምን ከኡስታዞች ጋር አትነጋገሩ? ያው ቤታችን ክፍት ነው። አሁን እስርሽ ካለ ኡስታዝ መመለስ ይችላል። ትሰጪውና አውቃለሁ መልስ አለኝ የሚል ኡስታዝ ካለ አዎ አለ። በበቂ መልስ ያላቸው እውቀት ያላቸው አሉ። እናንተ እንደዚህ ከማላቸው አሁን እኮ የእኛ ኡስታዞች ምንም አላለም፣ ዝም ብለው ነው። እናንተ ግን እውነትም እስልምና እንደዚህ መጥፎ ከሆነ ለምን እንደዚህ ነው እስልምናችሁ ብላችሁ ለምን ከኡስታዞች ጋር ለምን አትጋጠሙ? በእውቀት ለምን አታወሩም? ለምንድን ነው የምትሳደቡት? ፈትያ ያለሽ ባይሆን ኖሮ እኛ ያለው ውሸት ቢሆን ኖሮ አሁን እዚህ ውስጥ ወደ 2000 ሰው ድረስ እየተከታተለን ነበረ። ውሸት እኛ እያወራን ቢሆን ኖሮ ከዚህ ውስጥ ኡስታዝ አትሊስት 2 አይጠፋም፣ ገብተው ያዋርዱን ነበረ። ነገር ግን ውሸት እያወራን እንዳልሆነ ስለሚያውቁ ነው የማይገቡት። ላ አይደለም እናንተ ስታወሩ ማለት ነው ያኔ እስልምናችን እያቆሻችሁ ነው። ያኔ አሁን እኔ እስልምናችን እያቆሻችሁ እንዴት ነው ማዳመጣችሁ? እንዴት ነው? አንድ ሰው እኮ ማውራት ካለበት በእውቀት ነው። አንተ አብዛኛው ጊዜ መሳደብ ብቻ ነው የምታውቀው። መሳደብ በእውቀት እንታወራ ወላሂ ምሬት ነው። ለእኛ ኡስታዞች ደግሞ የሚያወሩት በእውቀት ነው የሚያወሩት። ምክንያቱም የእኛ እስልምና ዲናችን ያስተዋረን ሰውን በአግባቡ ማስረዳት፣ በመሳደብ ሳይሆን በአግባቡን ማስረዳት። እስቲ አሁን እስካሁን ስትከታተል የነበረ እስልምናችሁ ምን ብዬ ነው የሰደብኩብሽ? መረጃ ለመረጃ አሁን ነው የገባሁት። ጀመር አሁን ነው የገባሁት። ምንም ነገር እንትን አልኩ። አሁን ነው የገባሁት። ግን እኔ ብዙ ጊዜ አይካለሁ ቪዲዮ ላይ ማለት ነው። ያው ኡስታዞችሽ ካሉ ሼር አድርጊላቸው። በቃ አሁን ለአንቺ ሞዴሬተር ሰጥቼሽ አንቺ ትቆጣጠሪያለሽ። እንደው የሚሳደብ ካለ አንቺ ራስ ታስወርጃለሽ። ችግር የለውም። በቃ እኔ ኡስታዝ አዋርቼ ከኡስታዝ ጋር አንተ ራስህ ትወያያለህ። የዛኔ ማንን እንደሚያሸንፍ እናያለን ማለት ነው። የማን ዲን ቀጥታ እንደሆነ እናያለን ማለት ነው። እውነቱን መንገድሽ በቃ ይወያያሉ። ለምንድን ነው የማይወያዩት? ምክንያቱም ለእኛ እስልምና ቀጥታ ያው ሱራ 34-24 ክፈትላት። ቀጥታ አይደለም እስልምና ላሳይሽ። ሱራ 34-24 ሱራ 46-9 ሱራ 1-6 የፈጠነ ክፈትልኝ። ሱራ 19-1 ክፈትልኝ። እኔ አንደኛ ስለ እኔ ዲን ልትነግረኝ አልፈልግም። ምክንያቱም እኔ ስለ ዲኔ ስለ ራሴ በትንሹ አውቃለሁ። ስለ እስልምና ማለት ነው ስለ ራሴ አውቃለሁ። አልሐምዱሊላህ ረቢል ዓለሚን ሙስሊም ነኝ እኮ። ላሳይሽ እኮ ነው ቀጥተኛ እንዳልሆነ ላሳይሽ። ያልሹ ስህተት እንደሆነ ቀጥታ እንዳልሆነ ላሳይሽ። ከዛ እኔ ላይ ጥያቄ ካለሽ እቀበላለሁ። ከሰማያትና ከምድር ዝናብን ቡቃያን ነው ማለት ነው። ቡቃያን የሚሰጣችሁ ማን ነው በላቸው፣ አላህ ነው። እኛ ወይንም እናንተ በትክክለኛ መንገድ ላይ ወይንም በግልጽ መሳሳት ውስጥ ነን በላቸው። ሙሐመድና አላህ ሰዎችም ምን ይላሉ? እርግጠኛ አይደሉም። ያው ሉክ እኛ ወይንም እናንተ በተሳሳተ መንገድ ውስጥ ናችሁ በላቸው።
እርግጠኛ ከሆነ እኮ አላህ ራሱ ምን ማለት አለበት? እናንተ በተሳሳተ ውስጥ ናችሁ፣ እኛ ግን በትክክለኛ መንገድ ውስጥ ነን። ስለዚህ ኑ ወደ እኛ ማለት ነበረበት። እኛ ወይንም እናንተ በትክክለኛ አዳምጠ አብዱልከሪም ጋር ስተታለች አዳምጠ እኛ ወይም እናንተ ምንድነን? በትክክለኛ መንገድ ላይ ወይንም በግልጽ መሳሳት ውስጥ ነን በላቸው። ማነው ይህንን ተናጋሪው? ተናጋሪውን አሳያት። አላህ ነው ይህን የሚለው ለማ ለመሐመድ። መሐመድ ደግሞ ለሰዎቹ ይላል ምን? እኛ ወይንም እናንተ በትክክለኛ መንገድ ላይ ነን ወይንም በተሳሳተ መንገድ ላይ ነን። ኦኬ፣ አንድ ሰው የተሳሳተ መንገድ መሆኑን ለመሐመድ መሆኑን ይሄ መልእክት ኦኬ፣ ቁርአን የወረደው ማለት ነው አይደለማ። ቁርአን እኮ የድሮዎችንም ታሪክ ይናገራል። ቁርአን ማለት ነው የወረደው ለመሐመድ ነው የወረደው። ግን እኮ ታሪክም ይናገራል። ከታሪክ ይናገራል። ቁርአን የማን ቃል ነው? ቁርአን የአላህ ቃል ነው። እኛ ስለዚህ የአላህ ቃል ነው። ልብ በሉ፣ ቁርአን የአላህ ቃል ነው አለኝ። ሙሐመድ ላይ ነው የወረደው አለኝ። ስለዚህ ምን ብሎ ነው የሚናገረው? ይሄንን ንገረኝ እስኪ አሁን። እኛ ወይንም እናንተ ትክክለኛ መንገድ ላይ ነን ወይንም የተሳሳተንን ውስጥ ነን ብሎ የሚናገረው ማን ነው? ሴጣን ወይንስ ሙሐመድ? እስቲ ወደ አረብኛው ቀይርልኝ። ሴጣን ወይንስ ሙሐመድ? አርግለት፣ አረብኛውን አርግለት። ማን ነው ከሰማያት ምግብ ይሰጣቸው? ምግብ ሚል የለም። አይዘ የርዝቁኩም ማለት የሚመግባችሁ ማለት ነው። እሺ፣ ወስቲ ወደ ታች አርግልኝ። መጀመሪያው ላይ መነሻ አለው። አንብብ እንጂ ቅድሚያ እቺን ጥቅስ ብቻ አትሞርከስ። ከላይ እስቲ ከምን እንዳስጀመረው ላይ ይቅራ ብሮ። ለምን አንብብና ተርጉመው ቅድሚያ። ለምን ድፈረው? አንብብ እኮ የአማርኛው ነው እኮ እሱ ችግር የለውም። አንዴ መጀመሪያውን አሳይ። ማይክ ያዝ፣ ጊዜ አትግደልብን። ስለዚህ ምንድነው እሱ ወደ ዋናው ስመለስ እኛ ወይንም በእናንተ በተሳሳተ መንገድ ውስጥ ናችሁ በላቸው። ይህንን አላህ ነው ሙሐመድን ንገራቸው ብሎ የሚለው። ሙሐመድ ይመጣና ህዝቡን የሚለ እናንተ ወይንም እኛ በትክክለኛ ሃይማኖት ላይ አይደለንም፣ ወይን እናንተ ተሳስታችኋል ወይን እኔ ተሳስቻለሁ ማለት ነው። አንድ ሃይማኖት መሪ እናንተ ወይን ተሳስታችኋል ወይን እኛ ነን የተሳሳተ ነው፣ ወይን እናንተ ትክክል ናችሁ ወይን እኛ ትክክል ነን። ሱራ 1:6 ላይ ደግሞ ራሱ አላህ ራሱ ቀጥተኛው መንገድ ምራኝ ብሎ ራሱ አብሮ ጸሎት ያደርጋል። ሱረቱ ፋቲሃ የጸሎት ምዕራፍ ነው። ይጠቀሙታል፣ ይጠቀሟታል። በል ሚል የለውም። እዚህ ጋር በል ብሎታል፣ እዛ ጋር ግን ራሱ ይለዋል። ቀጥተኛውን መንገድ ምራን፣ የተመራ ስላልሆነ ምራን ይላል። ሰው ቀጥተኛ መንገድን የሚመራ ከሆነ ገና ካልተመራ 46:9 ይፈትልኝ። ሙሐመድ እንትን ውስጥ ነው ማለት ነው። የሆነ ግራ መጋባት ውስጥ ቅዠት ውስጥ ነገር ነው ማለት ነው። እርግጠኛ አይደለም ማለት ነው። እርግጠኛ ካልሆነስ ደግሞ ምን ሊገጥመው ይችላል? ከመልእክተኛም ቢጤ የለኝ አይደለውም፣ በእኔም በእናንተም ላይ ምን እንደሚሰራ አላውቅም። እርግጠኛ አይደለም፣ ምን እንደሚሰራም አላውቅም። ወደ እኔ የሚወርደውን እንጂ ሌላ አልከተልም። ግልጽን አስፈራሪ እንጂ ሌላ አይደለውም። እኔ አስፈራሪ ብቻ ነኝ። በእኔም ላይ ምን እንደሚደረግ ምን እንደሚከናወንም አላውቅም፣ መንገዱን ስለማያውቅ። ሱራ 19:72 ክፈትን። አውቃለሁ ሌል እኮ አይገባም። አይ አዳምጥ። ስለዚህ ማያውቅ ከሆነ እኔ ሊመራኝ አይገባም። እንደማያውቅማ ሱራ ሳሂህ ቡኻሪ 19:13 ላይ ምንም ተከታዮችም መሀይም ናቸው ብሎ አስቀምጦታል። ኦኬ፣ ቁጥር 71 ነው። መሐመድ የአላህ መልእክተኛ እንጂ መሐመድ አላህ አይደለም። አንዴ ከእናንተም ወደ እርሷ ወራጅ እንጂ አንድም የለም። ጌታ የፈረደው ግዴታ ነው። ወደ ነው የሚወርዱት ወደ ገሃነም። ከእናንተም ሲል ሙስሊሞችን ነው ባይዘ ከእናንተም ወደ እርሷ ወራጅ እንጂ ሙፈሲሮቹም ማየት ይቻላል። ሁሉ ከእናንተም ወደ እርሷ ምን ሁሉሽም ወራጅ ነሽ። አይ ይሄ ድልድይ ነች የሚያልፉባት ነው ብላዩ ይፎግሯችኋል። ኖ ወራጅ ማለት መግባት ነው። መውረድ ማለት ወደ ውስጥ ነው። በላይ መሄድና መውረድ ልዩነት አለው። ሲሊ አይደለንም እኛ። ወዴት አብዱል ከሪም ስለሚያውቀው አረብኛው ልክ አለ። ወራጅ ምትለዋ ወደ ገሃነም ሁላችሁም ገበያ ናችሁ። ስለዚህ ምን የተሳሳተ መንገድ ውስጥ ነበር፣ ጠማማ ነበረ።
ትክክል አልነበረም። ቀጥተኛው መንገድ ምራን እያለም ምን እንደሚደረግበት ስለማያውቅ ምን ወደ ገሃነም ወራጅ ነው። ክርስቶስ ግን ቀጥተኛ መንገድ ነው። ሀይቲ ክርስቶስ እውነት ነው። ክርስቶስ ህይወት ነው። ትንቢተ ኤርምያስ ላይ ምዕራፍ 6 ቁጥር 16 ላይ እነሆ በመንገድ ላይ ቁሙ ጠይቁም ይላል። ክፈትላት አንዴ። የእናንተ መንገዱ ምራን ብሎ ነው ገና የሚለምነው። የእኛስ መጽሐፍ ቅዱስ እንዲህ ይላል አስቀድሞ ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ይመስለኛል ባለሳሳት ያ እንዲህ ይላል። እግዚአብሔር እንዲህ ይላል በመንገድ ላይ ቁሙ ተመልከቱ፣ የቀደመችው መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች እወቁ፣ በእርሷ ላይ ሂዱ፣ ለነፍሳችሁ እረፍት ታገኛላችሁ። ምን ታገኛላችሁ? ለነፍሳችሁ እረፍት ታገኛላችሁ። ለዚህ ነው ክርስቶስ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነ ለዘላለም አይሞትም። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የሚለን ምን የሚያምንብኝ ቢሞት እረፍት፣ ዘላለማዊ እረፍት ነው በክርስቶስ መሆን። ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነም የሚያምንብኝ ሁሉ ለዘላለም አይሞትም። ይህን ታምኛለሽን አለት። እሷም አዎ ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንክ እኔ አምናለሁ አለችው። ይሄ ጌታ ምንድን ነው? ሰላም ነው። ይሄ ጌታ ምንድን ነው? ህይወት የሚሰጥ ነው። አይ ቲንክ ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ክፈተው። እርሱ የሚሰጠው ሰላም ምንድን ነው? በዛች በቀጥተኛዋ መንገድ ላይ ሄዱ ሰላምን ይሰጣችኋል ይላል። ሳያል ቡካሪ 6982 ላይ ሙሐመድ ሰላምን በማጣቱ የተነሳ ራሱን ለማጥፋት ተራራ ላይ ሄዶ ደጋግሞ ራሱን ሊያጠፋ ይሞክር ነበረ። ክርስቶስ ግን ምን ይላል? ሰላምን እተውላችኋለሁ፣ ሰላሜንም እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጣችሁ አይደለም፣ ልባችሁ አይታወቅ አይፍራም ይላል። ሉክ እዛ ላይ ምን አለን? ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ በቀጥተኛዋ መንገድ ላይ ሄዱ፣ በእሷ ላይ ስትሄዱ ሰላም ታገኛላችሁ፣ እረፍት ታገኛላችኋል። ሰላም የሚሰጠው ማን ነው ብለን ስንል መጽሐፍ ቅዱስ እኔ ነኝ ይለናል ክርስቶስ። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ያ እውነተኛ መንገድ እርሱ እንደሆነ እንዲህ ሲል ይነግረናል ክርስቶስ። እኔም ይላል ቶማስም ጌታ ሆይ ብሎ ይጠይቀዋል። ኢየሱስም ሲመልስ እንዲህ ይላል፣ እኔ መንገድና እውነት ህይወትም ነኝ። ምንድን ነኝ? መንገድና እውነት ህይወት ነኝ። በእኔ በቀር ወደ አብ የሚመጣ የለም። ያ መንገዱ ማን ነው? ክርስቶስ ነው። ያ መንገድ ወደ ምንድን ነው የሚወስደው? ወደ እውነት ነው። ያ መንገድ ምንድን ነው? እሱ ህይወት ነው። ህይወት የሆነ መንገድ አለ። ሙሐመድ የተከተለው ደግሞ ሞት ሆነ። ሱራ 1971 ላይ እንደተመለከት ነው ሁላችሁም ወራጅ እንጂ አንዳችሁም አትቀሩም ብሎ ወደ ገሃነም የሚወስድ መንገድ አለ። እንደዚህኛው ደግሞ ወደ ዘላለማዊ ህይወት የሚወስድ መንገድ አለ። ይሄ መንገድ ማን ነው? ክርስቶስ ነው። ቀጥተኛው መንገድ፣ እውነተኛው መንገድ ማን ነው? ክርስቶስ ነው። ፈቲ ኢሳን ማን ነው የፈጠረው? ኢሳ የቁርአኑን ከሆነ የሙሐመድ ነው የፈጠረው። ኢሳ የሚባል አካል አለ ብሎ ሙሐመድ ነው የነገራችሁ። ልክ ልቦወለድ ላይ እንደሚጻፈው መጽሐፍ፣ ልቦወለድ የተጻፈ መጽሐፍ ለምሳሌ ካራክተር ነው አይደለ? የካራክተሩ ውጤት ነው። ለምሳሌ ፍቅር እስከ መቃብር ላይ በዛብህና ሰብለ ወንጌል ማን የፈጠራቸው ብለሽ ብትጠይቂኝ እሱ የደራሲው ውጤት ይሆናሉ ማለት ነው። ደራሲው የፈጠራቸው ናቸው። በምናብ በአይምሮ የፈጠራቸው ማለት ነው። ኢሳም ለእኛ እንደዛ ነው። በቁርአን ውስጥ በምናብ የተፈጠረ በአካል ግን የሌለ ማለት ነው። ኢሳ ማለት ኢየሱስ ነው ካልሽ ግን ተሳስተሻል። ኢሳ ማለት ኢየሱስ ስላልሆነ እናንተ አሁን እኮ ክርስቶስ ያኔ ኢንሳን ነው አይደለም። እኛ ክርስቶስ የማርያም ልጅ ማለት ነው። የማርያም ልጅ ነው። እናንተ አሁን የምታመልኩት ሰውን የፈጠረው ነው። ተቃላቱ ሰውን የፈጠረው አላህ የፈጠረው ነው የምታመልኩት ማለት ነው። ኢሳውን ይሞታል ሲጀመረ ሰውን የፈጠረውን ነው የምናመልከው። ሰውን የፈጠረውን አላህን የፈጠረው ማለት ነው። በስተት ነው አላህን የፈጠረው። ሰውን የፈጠረውን ብለሻል። ሙሐመድንም የፈጠረውን ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ ከሆነውም አንዳች እንኳን ያለ እርሱ አንዳች አልሆነም። ድምፅ ሰዓቲ ሁሉ በእርሱ ሆነ ከሆነውም አንዳች እንኳን ያለ እርሱ የሆነ የለም ይላል። ኤፌሶን ምዕራፍ 2 ቁጥር 10 ላይ
እኛ ፍጥረቱ ነንና እንመላለስበት ዘንድ ክርስቶስ አስቀድሞ እግዚአብሔር በክርስቶስ ፈጠረን ይላል። መልካሙን ስራ ለማድረግ ፈጠረን ይላል። ሰው ሁሉ የፈጠረው ማን ነው? መልካም እንድናደርግ ክርስቶስ ነው የፈጠረን፣ ኢየሱስ ነው የፈጠረን ማለት ነው። ሰው ሙሐመድንም ጨምሮ የፈጠረው ማን ነው? ኢየሱስ ክርስቶስ ነው። እውነት ብለሻል፣ እዚህ ላይ እውነት ተናግረሻል። ስለዚህ የቁርአኑን ኢሳ ከሆነ አናውቀውም። የመጽሐፍ ቅዱሱን ኢየሱስ ክርስቶስ የምትጠይቂኝ ከሆነ ግን የመጽሐፍ ቅዱሱ ኢየሱስ ክርስቶስ ሁሉን የፈጠረ ሁሉን ያስገኘ ነው። የቁርአኑ ኢሳ ግን ሙሐመድ ፈጥሮታል። ሙሐመድ የፈጠረውን ኢሳ እናንተ ትከተሉታላችሁ፣ ትመሩበታላችሁ፣ ይሞታል ብላችሁ ታምናላችሁ። መፍታችሁ ነው። ኦኬ አሁን አንተ ማለት ነው ከውሱ ጋር ለምን እንትን አትበል? ለምን አትነጋገሩ? አልወያይም ብሎ ፈርቶ ተደበቀ። ከኔ ጋር መቼም አይወያይም። መቼም አይፈራም። መቼም ለምንድን ነው የሚፈራው እንጂ? እርግጠኛ ከሆንሽ ወንድ ከሆነ እስኪ ይውጣና ጠሪው በኮስት ይወያየኝ ልብ ካለው። አይ በኮስት አልወያይም ቤቴ ነው ከቤቴ አልወጣም ካለ ግን አንድ ቪዲዮ እንዲሰራ ያለው ምን አይነት ቻሌንጅ አድርጌዋለሁ? ጎበዝ መሰከረችለት። ሴት ልጅ እንደዚህ ስመሰክር ልክ እንደ ሙሐመድ ከዲጃ እንደመሰከረችለት ደስ ይላል። ከቤቱ መውጣት አይችልም፣ ምክንያቱም ይፈራል። በኮስት መወያየት አይችልም፣ በሆስት መወያየት አይችልም። ስለዚህ አንድ ነገር ያደርጋል። ከፎይ ጋር በኮስት እሱን ቻሌንጅ ማድረግ ስለማልችል በቤቴ ብቻ ጓዳ ተደብቄ እሱን የቤት መጥቶ ይወያየኝ ብሎ ቪዲዮ ይስራ። ይህንን ነገር ያለው እኮ ያኔ ሄድና አንተ እሱ ጋር ሄድና፣ ምክንያቱም እናንተ አሁን እኛ ቀጥታ መንገድ ነው ያለ ነው። እሱ አዳምጪ፣ እኔ ጠማማ መንገድ ላይ አይደለሁም ያለሁት፣ እኔ ቀጥተኛ መንገድ ላይ ነኝ። የእናንተ ጠማማና ገሃነም የሚከትሽ እንደሆነ እኮ አሳየሁሽ። ስለዚህ ከቤቴ መውጣት አልችልም በልና ከአፍህ ይውጣ ቤትህ ልምጣልህ ብየዋለሁ። ይህንን ማድረግ እንዲችል ንገሩት። ምን ይበል? እኔ ከፎይ ጋር በኮሆስት መወያየት አቅሙም ብቃቱም የለኝም። እኔ ቤት ብቻ መጥቶ ይወያየኝ የሚል ቪዲዮ ይስራ፣ እመጣለታለሁ ብያችኋለሁ። ለምን ፈራ? ይህንን ለማለት እመጣለታለሁ ማለት ነው። ስለዚህ ለምን ታለቅሳለህ? አቅም ካለው በኮስት አይወያየኝም ነበር። እኔ ቤቴ ይምጣ አልልም እኮ እኔ ኮንፊደንስ ላየሽ ፈትዬ ቤቴ ይምጣ ብዬ አልለው። ምክንያቱም ሚዩት አደረገኝ፣ አስወረደኝ። በቃለሁ እፎይ፣ እኔ በቃለሁ። አንተ ስለ ሎሽን አውራ። አንተ ሌላ የምታውቀው ነገር የለም። ፕሮፋይል ቀይረ መጣ። እሱ ብለዋል። አሁን እሱም ውስታዝ ነው። እኛ ውስታዞቻችን ሁላቸውም አንድ ናቸው፣ ልዩነት የለባቸው። እሱ የሚያውቅ ነገር ከሆነ እሱ ይበቃል። ሁለት ኦኬ ይበቃኛል። ይሄ አሁን ያገባው መሐመድ ውስታዝ ነው አይደለ? ካወቀ እውቀት ካለው ይበቃል። ያንተ ቴንኪው። ልብ በሉ ውስታዝ ነው እሱ ይበቃሃል። እንተማመንበታለን ብላለች። እኔ ውስታዝ አይደለሁም ግን መጥተሃል ማሜ ስለማቀ ያንተን ጌም ብለህ ውስታዝ ነው አልኩ። ይበቃሃል፣ እውቀት ካለው የአንተ ይበቃሃል። እኔ እሱ መምጣትም አይጠበቅም። ተረጋጊ። ሚዩት አድርጊና አዳምጪው። መሐመድ ጥያቄያችን ምን ነበረ? ሰምተዋል? ቶፒካችን ምንድን ነው? ስለ ገሃነብ ሁላችሁም ወራጆች ናችሁ እና ስለ እናንተ ደግሞ ያለውን አስተማማኝነት ቶፒካችን አይደለም። ምክንያቱም ከስር ውጭ ብላ ያዳመጥከው ምንም ነገር ነው ማለት ነው እስካሁን ድረስ። ቶፒካችንን ታውቀዋለህ? ድጋሚ ማንሽን አንሳና ንገረን። ከዛ መረጃ ትከፍታታለህ። ከኔ ጋር የምታወራው መረጃ ከፍተህ ነው። 2000 ሰው ላይ ሚት ባታደርጉ ጥሩ ነው። እሺ ተናገር፣ ቀጥል። የምትፈልገው ነገር ምን ለመድረስ እንደሆነ እያንዳንድ ነገርን ስላጠናሁት ተናገር። ደስ ያለህን አምጣ። ታንኪዩ ማሜ። ተፍሲር ከኪሱ ነው። ምንም መረጃ መክፈት ማይችል ሰው ነው። በራሱ ግን ካዳመጣችሁት አንድ ሰዓት ስለ እኔ አያገባህም። እኔ አንተ የምትቀጥፍበትን ነገር ለማጋለጽ እንጂ ለመፈሰር አልመጣሁም። ቀጥልሽ። ቅጥፈትህን ብቻ ነው የማሳየው። ታንኪዩ። ሩል ቅዱስ ማን ነው? መልስ እንጂ ቶፒካችን ይሄ ነው። ሩል ቅዱስ ማን ነው? ሩል ቅዱስ ማን ነው? መንፈስ ቅዱስ ማን ነው? ወይም ቅዱሱ መንፈስ ማን ነው? ሩሐል ቅዱስ ቅዱሳን ለሆኑ በሙሉ የሚሰጥ ስም ነው። ለጅብሪል፣ ለመልካም ሰዎች እንደዚህ የሚሰጥ ነው። ሩህ አልከቢት ደግሞ ለሰይጣን፣ ለመጥፎ ሰዎች የሚሰጥ ነው።
ስለዚህ ሩል ቅዱስ ተብሎ በቁርአን ውስጥ የተጠቀሰው ለሁሉም የሚሰጥ ነው። ልብ በሉ እና ለጅብሪል የሚሰጥ ነው። ማንኛውም መልካም ሰው የተቀደሰ መንፈስ አለ። ቆይ ልብ በሉ ምን ብሏል? ሩል ቅዱስ የሚባለው ለሁሉም ሰውና ለመላእክቶችም የሚሰጥ ነው ብሏል። ቆይ አዳምጥ። ምንም አታወራም፣ ቪዲዮ ትከፍታለህ። እንደዛ የሚል ማስረጃ ስጠኝ። ኦኬ እኛ ኢሳን ሰብለን ስለምናስበው ሩሑል ቁዱስ ማስረጃ ስጠኝ። እኔ አንተን ተረት ተረት አልሰማም። ማስረጃ ስጠኝ። ያወራኸው ተረት ተረት መሆኑን ስለማቅ ማለት ነው፣ ውሸት መሆኑን ስለማቅ ማስረጃ ክፈት። እሰጥሃለሁ፣ ሩሑል ቁዱስም እሰጥሃለሁ፣ የእርኩስ ሩሕም እሰጥሃለሁ። ክፈት ማስረጃ። ምክንያቱም እኔ አንተን ባህሪ ስለማቀው ተረት ተረት ቁጭ ብለህ ማውራት ትችላለህ። እኔ ጋር ግን እንደዛ አይነት ጌም አይሰራም። ውሸት ምንም አያውቁትን ሙስሊሞችን እንደልልበት እዛ አይተው እሱን ተዋውቀናል እኮ እናንተ በደንብ ተዋውቀናል። ፈት ተረት ተረት ስለምታወራ ነው እኔ ምንቅህ። ምን አንድ ቀን መረጃ አውርታ አታውቅም። እኔ ሳቅ ቲክቶክ ከመጣሁ ራሱ 2ኛ ዓመት ሊሆነኝ ነው። ከዛ በፊት እንደነበርክ ነው የሰማሁት። አንድ ቀን አንተ በመረጃ አውርታ እንደማታውቅ ስለ ንቄ ነው የተወቁ አንተ ቀና ያናገርከኝ። ከዛ በኋላ ብሎክ አድርገኸኛል። ተወሱ። ምክንያቱም አደጌ ነህ። ብሎክ ያደረግኩህን ልንገርህ። እያወራን ስለምን ያወራል እሱ? ሰዎች ሎሽን ተጠቅመው ማስተር ቤት ማድረግ ይችላሉ እያለ እያወራል ማለት ነው። እኔ ደግሞ አልገባኝም። እና ሎሽን ተወዷል፣ ቫልዚን ተወዷል ምናምን ይላል። እና ቫልዚን ተወዷል ሲል ምንድን ነው? እኔ ምንም አልተረዳሁትም ነበረ። ከዛ በኋላ ሰው ነው የነገረኝ። ቫልዚን ተወዷል እኮ እያለ እያወራህ የነበረው ማስተር ቤት በዛ ይደረጋል የሚል ነው። ይሄ ቆሻሻ ታዲያ ቤቴ ውስጥ ለምን አስገባለሁ ብዬ ብሎክ አድርጌዋለሁ። እኔ ስለ ትምህርት ያስተምራል ብዬ ቫልዚን በጣም ተወዷል አሁን ላይ ምናምን እያለ ይላል። እና ቫልዚን ስለተወደደ 4 ስለማግባት ሊነግረኝ ማለት ነው። ቫልዚን እንትን ከማለት 4 ማግባት ምናምን እያለ ስለዚህ ቆሻሻ አስተሳሰብ እኔ ጋር ቤቴ መለጠ እንድታቀረሽ ባትፈለግ ቦለቁ። አሁን ሩል ቅዱስ ለሰዎች ሁሉ የሚሰጥ ስም ነው፣ ለመላእክቶች የሚሰጥ ነው ብላል። ማስረጃውን ቪዲዮ ክፈትልን በእናትህ። ተረት ተረት አታውራ። ቀጥል። ማስረጃውን ክፈት። ማይክን አንሳና ማስረጃውን ክፈት። ማስረጃውን ክፈትልን። ዝምታ አዋጣ። ኢንቫይት እየላኩልህ ነው። እሺ እፎይ ሰላም ነው። ቆይ ቦጃ ቆይ ማሜ ያውቃል ተብሎ የገባ ሰው ስለሆነ ማሜ ተናግረሃል እኮ እውነቱን ተናግረሃል። አንተ እኔ የምገባው ጊዜ ለመግደል ነው። ሙስሊሞች እዛ ገብተው ክርስቲያኖች መልስ ሲያሳጧቸው እኔ አጭበርብሬ ጊዜ ለመግደል ነው ያልካት ሰምቻታለሁ። ዛሬ ግን ኧረ እባክህ ኧረ እንደዚህ ብዬ አላውቅም። ዝም ብለህ ሰው አሁን መረጃውን ላወራኸው መረጃ አሁን እኔ መረጃውን ልከፍትልህ ነው። አረብኛ የሚያነብ ሰው እኔ የምናገረውን የሚያረጋግጥ ሰው አለ እዚህ መሀል አለ። ችግር የለውም። ክፈተው ማስረጃውን ብቻ። ጊዜው የቴክኖሎጂ ነው። ከፈለክ ከቁርአን ላይ ከፈለክ ከአዲስ ላይ ቁጥሩን ንገረን። የቁርአን ብቻ ብዬ አልገድብህም። ከሀዲስም ንገረን፣ ችግር የለብንም። አይደለም ሳሂህ ሀዲስ ሀሰን አዲስ አንጣለን። አይደለም ሳሂህ ሀሰን ዳኢፍ አዲስ አንጣ አቀበላለሁ። አመጣም ይኸውልህ፣ በኮንፊደንስ እነግርሃለሁ። ዳኢፍ ቆይ ቪዲዮ እየከፈትኩልህ ነው። ጉራንቶ ስሳት እንጠብቅህ። ቪዲዮ አልከፍታልኝና ነው። ለማንኛውም እንደዚሁ ባነበው የሚሰማኛለ ክፈት። የአንተን ተረት ተረት አጤረራ ራስ መጽፈው ሱረቱል በቀራ 87 ክፈት። ታዲያ ቁርአን ላይ ከሆነ ለምን ትለፋለህ? ቅድም ምን ብሎናል? ልብ በሉ ዶክ። አሁን ሱረቱ በቀራ 87 እንከፍትልሃለን። ቆይ ሩል ቅዱስ ማለት ምንድን ነው ብሎናል? ሩል ቅዱስ ማለት አለ
ሩል ቅዱስ ተብሎ ለሰዎች ሁሉ የሚሰጥ ስምና ለቅዱሳኖች ለመላእክት የሚሰጥ ስም ነው። ለሰዎችም ለመላእክቶችም የሚሰጥ ነው። በቃ ቴንኪው። ስለዚህ አሁን እንደሱ ነው ያለው። ሱራ አልበቀራ 87ን ክፈት። አሁን የሚል ነው የሚያሳየን ማለት ነው። ለቅዱሳን ሁሉ የሚሰጠው ጥሩ መንፈስ ያለው በሙሉ ቅዱስ ነው። አዳም እኔ እምቢ አለኝ ቪዲዮ ፈትበት ክርስቲያን ሱራ አልበቀራ 87ን ክፈት። ያው ተከፍቶላል። በቃ አንብቦ አሁን እኔ ሩል ቅዱስ ወይም መንፈስ ቅዱስ ቅዱሱ መንፈስ ማን ነው ብዬ ስጠይቀው ያመጣልኝ ምንድን ነው? እንመልከተው። ሙሳን መጽሐፍን በእርግጥ ሰጠ ነው። ኦኬ። ከኋለኛው መልእክተኛን አስከተልን። ኦኬ። የመርየምን ልጅ ኢሳንም በግልጽ ታምራቶች ሰጠ ነው። ኦኬ። በቅዱስ መንፈስም አበረታ ነው። ኦኬ። ነፍሶቻቸውን በማትወደው ነገር መልእክተኛ በጠላችሁ ቁጥር ትከራከራላችሁን? ከፊሉን አስተባበላችሁ ከፊሉንም ትገድላላችሁ። እኔ ጠየቅኩ ምን ነበረ? እዚህ ጋር ሩል ቅዱስ ማን ነው? ሩል ቅዱስ ማን ነው? ኢሳ ነው እንዴ? ታዲያም እያለ አይደለም እንዴ? በኢሳም በኢሳ በረታሁት እያለ ነው ማለት ነው። ስለዚህ ሩል ቅዱስ ኢሳ ስለሆነ ኢሳም በኢሳ በረታሁት፣ ለኢሳ ኢሳ ረዳት ነው። ማንኛውም ፍጥረት መልካም መንፈስ ካለው ያ የተቀደሰ መንፈስ ነው ማለት ነው። ልብ በሉ። በሩል ቅዱስ አበረታው ሲል ኢሳም በኢሳ አበረታው ማለት ነው። የማሜ ተፍሲር ማለት ነው። የማሜ ተፍሲር አንድ ተፍሲር እያነበብኩ አይደለ እንደ አንተ በቃ መልስ ሰጠንህ። ሌላ ነገር ውስጥ ግን መልሱን አትቀበለውም። ክርክር መልስ ሰጥተኛል። ችግር የለውም። ቦጃ ትቀበላለህ? ይህንን ትርጉም ሩል ቅዱስ ማለት ወይም ቅዱስ መንፈስ ማለት ኢሳ ማለት ነው ብሎ ተርጉሞታል። ትቀበላለህ? ዘሆል ተፍሲሮች ሙፈሲሮችን አስተላለሁ። ከዛ ቦጃ አንሳ ማይክል ኢሳም በኢሳ በረታ ነው እያለን ነው። ምክንያቱም ሩል ቅዱስ ኢሳ ስለሆነ ኢሳም በኢሳ በረታው። ቦጃ ትቀበላለህ? ትቀበላለህ? ይህንን ትርጉም ኢሳ ነው ሩል ቅዱስ? ቆይ ተፍሲሩን እኔ መፈሰር አልችልም። እኔ ትቀበላለህ? ማሜ ያለውን ትቀበላለህ? ማሜ ያለውን ትቀበላለህ? እኔ ለተፍሲር አቅሙ የለኝም። ኦኬ እሺ። ያላ ባሪያ ምክንያቱም ገብቶሃል አንተ። ያላ ባሪያ ለምን መፈሰር አልችልም? አቅሙ የለኝም። እውቀት ያላቸው ናቸው የሚፈስሩት። ተፍሲርማ አንድም አታመጣልኝም እኮ። ይህንን ሩል ቅዱስ የተባለው ማሜ ላይ አዘጋጅ ተፍሲር አዘጋጅልኝ። እንደዛ እስከዛ ይሄ ትርጉሙ ነው። እንደዛ ብሎ የፈሰረልን ተፍሲር ታመጣለህ። ሩል ቅዱስ ማለት ኢሳ ነው ብሎ የፈሰረልን አዘጋጅ ማሜ። እመለሳለሁ አንተ ጋር እነሱን ላስጠልህ ብዬ ነው። ቅድሚያ ያለ ባሪያ ያላ ወልጋ ይሰማል? ይሰማለሁ። እሺ አሁን በፈጣሪ ስራ ክርክር ውስጥ ሳይሆን አምላክ ማንም ከኔ ጋር ማውራት ትችላለህ? አንተ እኮ ምን ቁርአን ተፍሲር ሳታውቅ ስለ አምላክ ማን ነው ምኑን አውቀህ ነው ማውራት ትችላለህ? ስለሚያውቅ በግልጽ ከኔ ጋር መወያየት ከቻልክ እንወያይ። ቦጃ ቆይ ረስ ሽፍት ከማለት ማሜ አዘጋጅ ተፍሲር። እስከዛ ይህንን እንደዛ ብሎ ይፈታለህ። አንድ ሊክ ታመጣለህ። ያላህ ማይክን አንሳ። ያላ ወኪላ ነግረ ያላ ወኪላ አንድ ያላ ወኪላ ሁለት። አይሰማም? ምነው ሼም ያዘው? አንተም ኡስታዝ ነው ስለተባለ እኛን ለማጋጨት ነው ወዲያ ወዲህ ትለው ቆይ። ምክንያቱም አንተ የምታወራው በሞላ ከኪስህ እንደሆነ ብሎ ተረት እንደሆነ ምንም ከኪሴ አይደለም። አንብበሃል። ኢሳ አለይሂ ሰላምን በሩህ አልቁዱስ አሳድገነዋል ብሏል። አየድናሁ ቢሩህ አልቁዱስ ብሏል። ቴንኪው። አሳዳጊው አዳጊ ምንም ሌላ
ሌላ ነገር የሚያስፈልገው ነገር የለም። አሳዳጊ አሁን አባባልህ የኢሳን መንፈስን እርጉም መንፈስ ብለን እንውሰደው። ማሜ አሳዳጊው አዳጊ ነው ወይ? ጅብሪል ነው አደለ? ጅብሪል መጥቶ የድናሁ ብሩህ የጠየቁ መልስ አበርቹ በርቺ ነው። ጅብሪልም አትንተባተብ፣ ተረጋጋ። አበርቹ በርቺ ነው ወይንስ አበርቺ ነው? አንድ አካል ስለሆነ ያልከው ማለት ነው። አበርቹ በርቺ ነው። አበርቹ በርቺ ነው ወይ? ማይከን አንሳ። ሩል ቅዱስ አበርቺ እንጂ በርቺ አይደለም። ባይዘ እዚህ ክፍል ላይ አበርቹ በርቺ ነው። ምን አበርቺ በርቺ ህንድኛ የሚመስል አነጋገር አትናገር። ቀጥታ ወደ ንግግር ግባ። አበረታ ነው። ራስ ተንታታበ እንዴ? ቁርአንህ ነው ያለው፣ እኔ አይደለሁም።